ሰላም ጤና ይስጥልኝ እንዴት ናችሁ ቤተሰቦች ተብሎ ሊወራ Pasta, ba, tickelt. What is tickelt? Can I see? Meid, tickelt. Meid, tickelt. Tickelt. Can I see tickelt? Vegetable. ማዘሯ እንኳን ከኋላ መጣ ተማር ልጄ እዚህ ጋር ነው ቀባ ይሄ ሙዚቃ የገጠመው እዚህ ሰውዬ ጋር ነው ምንድነው ቬጅቴብል እንኳን አትልም እንዴ ታዲያ ማዘሯ መጣ ከኋላ አልመለሰችለትም እንዴ እሺ ወደ ቀጣይ እንለፍስቲ ሰላም በጣም ይቀጣ አቶሎ ብለህ ውልውል አድርገሽ ስለምቸኩል እንዳሳስብሽ ምንሽ ነው ረፈርሽው አንቺ እስከምትመጪ ጫሜ ላስጠርብዬ ነው ወሬውን ሰማሽ ወይ በቃ የሴቶች ነገር እኮ እንደዚህ ነው እሺ ስለሚስት የሰማሁትን ነገር ብትሰሚ ያለቃችን እስቲ ለኛም ነገር ይነካ አባት ዝም ብለህ ጥራት ምን ሆነ ተሰራ ቦሪ እኮ አቆሙበት ካወራችሁ እሱን ማታወሩትም እንዲያብራችሁ እሺ ከዛስ በእናትሽ እስቲ ለኛ ማውሪን እንጂ ወይ እሺ ምን እየታባታችሁ አጣችሁ ካሏ ውጪ ሌላውን ድጋፍ ተገኝታለም የሰው ልጅ አረ ለጫማውን አላወለቀውም እንዴ እየደረቀሽ እኮ ቢይ ነው እየደረቀሽ ቆንጆ ነው ሁለተኛ ነገር እየደረቀሽ ሶስተኛ ነገር ማየው ሞታችሁ ወይስ ምንድነው ነገር አሬ ደግሞ ያን ቴዎሪ ጥማት ደግሞ ከዚህኛው ከጓደኛው አልባሰም እንዴ ቦሬ ነው ተገረለማ ቆሎንሻል ዝገኝ ቆሎ ዱቤ በቃ ከዛስ የሰው ልጅ ክፋት ተይገስታለች አባትየው የእህት ልጅ ከዛ ቆይ አልገባኝም ቆይ አሁን ትግስት ማናሰከች ማለት ተፈጠረ እዛው ስራውን ትተው በቃ ይሄማ በቃ እንደዚህ አይነት ሰዎች አሉ አንዳንድ ሰዎች ደግሞ በቃ ጭራሽ ወሬ ጥማት ይላል አረ ከባድ ነው እስቲ ሆነ ወደ ቀጣይ እንለፍ ለማንኛውም ፖይንት ኦፍ ቪው ጀለስ ከቺጉ ጋር እየሄደ ፖሊስ ሲጠራው ነው የሚለው አሎ ናስቲ አንተ አለና ምንድነው እስቲ መታወቅ አንተ ራስህ ልምጣው ቆንጆ ልምጣው ያማ ከማ ጋር እንደምታወራው ቃል አባ ልቀቂ እንዳነከኝ መብቴና ግዴቴን ጠንቅቄ ማለት አንድ ወጣት አንተ ወይኔ አረ ላሽ ብራዘር አለቀደ በቃ እንኳን እንደዚህ ተናግራ አልተቻሉም አሁን ወይኔ ውስኪ ቤት የለም እንዴ ፖሊስ አረ ሰው ጋር ነው ብላችሁ እንደው የምትናገሩትን ነገር እባካችሁ አወቃችሁ ተናገሩ እዛው መወረዳችሁ ነው ካልሆነ ይሁን እሺ ቤተሰቦቼ ዛሬ ቤቢ መጣል አስተዋውቃችኋለሁ ይኸውላችሁ በቃ እቺ ድራማ ታሪክ ከካሜራ ጀርባ እሺ በቃ ሳይጠራ ከቻላል ግባ ብለሽኛ አንዴ አንተ ራስህ ወረዘይደ ምን ተሳለሽ ሆና እሺ ማይ ፋሚሊ ቤባ አጠገቤ ነው ያለው ብስኩት ሲበላ ሪአክሽኑን እናያለን አፈር ደቼ ብላ ቢያንስ ለካሜራ እንኳን አታጎሰኝ እንጂ ፍቅር በቃ ይቅርታ አረ ቆይማ አሁን እኔ የምለው እንደዚህ ኮንቴንት የሚሰሩ ሰዎች እኮ በቃ ከካሜራ ጀርባ አይታችሁ ከሆነ እኮ እንደዚህ ነው ሪሉ ነው እየነገሩን ያሉት እስካሁን አልተሳካም አሁን አኮርፋለሁ ተባብለኛል እሺ አባብላት ቆንጆ አረ ተየኔ ቆንጆ ታይ ቆንጆ አንተ ታመረለህ ቀንዳት ከነዳኒ ሮያል ያስጀመሩትን እንግዲህ ድራማ ታሪክ ነው እየነገሩን ያሉት እንግዲህ ታውቃላችሁ አሁን ለዩቲዩብ ቢዝነስ ምናምን ተብላ የምትሰራው ነገር አለች ዩቲዩብ ላይ እንትና ምን ታውቃላችሁና እቺን ነገር ነው እንግዲህ ከካሜራ ጀርባ ያለውን ነገር እነዚህ ልጆች አሳይተውናል በዚሁ እንድታውቁት ነው ለማንኛውም እሺ ወደ ቀጣይ ቪዲዮ እንለፍ አቤት ያኔ መከረን ያሳየኝ አስተናጋጅ ነው አይደል እንዴት ነው ቆይ አልበለውትም እኮ እንዴት ነው አረ ወዳጄ ታገሰኝ እንዴት ነው እሺ ለነገሩ ሁሌ እንደዛ ነው ማለት አይደል መቼ ይሄ ሰውዬ ዛሬም ሊጨርበኝ ነው ምንድነው አረ እንደምን አለ ኢትዮጵያዊና ባህላችን ይጠፋ እንብላ እንኳን ብትለው ምን ነበረበት ኦኬ እንደዛ ነው ቆይ እጅ ልስጥ እንዴት ቴካው ያርግልኝ ሰው አታውቅም አባቴ እሺ ቴካዊ ማርገህ እንግዲህ ካስበላህ እሺ ሰራውለት አረ እዚህ አልበላም እንደው ከቻለለ እንደውም ግንቦት 2 በጊዮን ሆቴል የተዘጋጀው ቁርጥ ፌስተር የተገኘች አልበላም እንዴ ሊያውም የ1 ኪሎ ስጋ ዋጋ 50% ተችሎልኝ እንደዚህ አላስበላም የሚሉማ አረ እንደዚህ የገገሙ አስተናጋጆች የሉ እሺ ለማንኛውም እንብላ ብለው ቢሆን እኮ ይሁላ ነገር አይፈጠርብህም ነበር ውጭ ድረስ ፌስታል ይዘመውጣት ውድ ቤተሰቦች የዛሬው ፕሮግራማችን ይሄን ይመስል ነበር በቀጣይ ባሪፍ ፕሮግራም እንገናኛለን እስከዛ ድረስ አሪፍና መልካም ጊዜ ተመኘው መልካም ቀን ይሁንላችሁ